ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላሂ ረብል ዓለሚን። ውድ ቤተሰቦቻችን እንግዲህ ዛሬም ለየት ባለ ቪዲዮ መጥቻለሁኝ። ይኸውም የመኮሮና አሰራር ነው። በቀላሉ ቤታችን ባለው ግብአቶች መኮረና እንሰራለን ማለት ነው። በፈጣን መልኩ ማለት ነው። ቢያንስ 20 ደቂቃ በማይፈጅ መልኩ እንሰራለን ማለት ነውና ቤተሰቦቼ ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባርተኞች ደግሞ ላይክ ሼር እያደረጋችሁ አበረታቱ ማለት ነው። ቀጥታ አሁን ወደ አሰራሩ ነው የምንገባው። የሚያስፈልጉንን ግብአቶች አዘጋጅቻለሁኝ። ያንን ማሳያችሁ ይሆናል። በቀላሉ የምንሰራው በፈጣን መልኩ ማለት ነው። አሁን ቀጥታ ወደ ግብአቶቻችን እንሄዳለን። ፈልጉንን ግብአቶች እዚህ ጋር ዝግጁ አድርጌ ያስቀምጫለሁኝ። እዚህ ጋር ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት አለኝ። በነገራችን ላይ ነጭ ሽንኩርት እኔ ፍሬዘር አስቀምጬ ነው የማወጣው ልሰራ ስል ማለት ነው። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ቀይ ሽንኩርት አለኝ። ቁንዶ በርበሬ፣ ማጂ አንድ አለኝ። እዚህ ጋር እንደምታዩት 4 ቃሪያ አለኝ። እዚህ ጋር ቲማቲም፣ የተፈጨ ቲማቲም አለኝ፣ ፈጭቼ ነው። እዚህ ጋር ቆንጆ የማሪቆ በርበሬ አለኝ ማለት ነው። አሁን ይሄንን ቀጥታ ወደ አሰራሩ ነው የምወስዳችሁ። መኮሮና እንዴት እንደምንሰራ በቀላሉ ነው የማሳያችሁ ማለት ነው። እንደምታዩት መኮሮናዬ እየበሰለልኝ ነው። አሁን መኮሮናዬን ማጥለሊያ ላይ ያደርግና አጠለዋለሁ ማለት ነው። እንደዚህ ካጠለልኩት በኋላ አሳያችኋለሁ ማለት ነው። አሁን እዚህ ጋር ድስቴን ጥጃለሁኝ። ቀጥታ ሽንኩርቴን ነው የማረገው። ድስቱን ጋር ላረግና ዘይት አረግና ሽንኩርት ነው የማረገው ማለት ነው። ዘይቴን ጨምሬያለሁኝ። አሁን ቀጥታ የምጨምረው ሽንኩርቴን ነው የምጨምረው። ሽንኩርቴን እጨምራለሁኝ። ሽንኩርቴን እንደዚህ ጨምሬያለሁኝ። ቀጥታ ይሄን እንደዚህ በደንብ አዋህደዋለሁኝ። ቡኒ እስከሚሆንልኝ በደንብ አማስለዋለሁኝ። እዚህ ጋር መኮሮናዬን ይሄው እየበሰለልኝ ነው። አሁን አጠላለሁ ማለት ነው። እንደዚህ መኮሮናዬን አጠላለሁኝ። እንደዚህ ካጠለልኩ በኋላ ዘይትና ትንሽ የፍልፍል አስወጥ እጨምርበታለሁ እንዳያያዝብኝ ማለት ነው። እንደዚህ ካጠለልኩት ዘይትና ፍልፍል አስወጥ እጨምራለሁ። እዚህ ጋር ሽንኩርቴን እንደዚህ በደንብ አዋህደዋለሁኝ። አሁን ሽንኩርቴ እንደዚህ ቡኒ ከሆነልኝ ምን እጨምራለሁ? ነጭ ሽንኩርቴን እጨምራለሁ። ነጭ ሽንኩርቴን በደንብ አዋህደዋለሁ። ቆንጆ የኢትዮጵያ መኮሮና ነው የምሰራው እና በርበሬ ካላችሁ በቤታችሁ መስራት ትችላላችሁ። እኔ አሁን ይሄን ምግቡን የምሰራው ለእኔና ለጓደኛዬ ማለት ነው። አብረን ለምንሰራው ጓደኛዬ ነው። እና አረቦች በነገራችን ላይ በበርበሬ እንደማይበሉ ሁላችሁም ታውቃላችሁ። እና ይሄ ግን ለራሳችን ነው ማለት ነው። እና እንደዚህ በደንብ አድርጌ አዋህደዋለሁኝ ነጭ ሽንኩርቱን። ከዛ ያዘጋጀሁት እንትን አለ በርበሬ ማለት ነው። በርበሬውን በደንብ እሽት አደርጋለሁ እዚህ ሽንኩርቱ ጋር በደንብ እንዳይለበልብ በደንብ ጥብስ አደርጋለሁ ማለት ነው። አሁን እንደምታዩት እዚህ ጋር በርበሬን አዘጋጅቻለሁ። 2 ማንኪያ በርበሬ ነው። ምክንያቱም በደንብ ስለማሸው እንትኑ የሚፋጀው የሚለበልበው ይጠፋል ማለት ነው። ብዙም ሚጥሚጣ የለበትም፣ ማሪቆ ብቻ ነው። እና አሁን ይሄንን በደንብ ነው የማሸው። 2 ማንኪያ በርበሬ ነው። እሳቱን ቀነስ ታረጉታላችሁ፣ ምክንያቱም እንዳይሸት ማለት ነው። ቤቱን ጥንቅንቅ ነው የሚያደርገው ሲሸት። እና ይሄንን በደንብ ቀስ ብላችሁ እሳታችሁን ቀንስ አርጋችሁ እንደዚህ ታዋህዱታላችሁ ማለት ነው። እሳቱን ቀንሼዋለሁኝ። እጄ ማረፍ የለበትም። እጄ ካረፈ ሲያር በጣም ቤቱን ያሸተዋል ማለት ነው በርበሬው። እና ይሄን እንደዚህ በደንብ አዋህደዋለሁኝ። ለትንሽ ደቂቃ ያክል እገጥመዋለሁ ማለት ነው። እሳቷን ቀንስ አረግና ግጥም አረጋዋለሁ።
እዚህ ጋር እንግዲህ ለ5 ደቂቃ ያክል ገጥሜ ትቼው ነበረ። እንደምታዩት ቆንጆ ሆኖ እየበሰለልኝ ነው። በርበሬው በደንብ እየታሸልኝ ነው ማለት ነው። አሁን ያዘጋጀሁት ቲማቲም አለ፣ የተፈጨ ቲማቲም ማለት ነው። ፈጭቼ ነው ያስቀመጥኩት። አሁን ቀጥታ እሱን ቲማቲሙን እጨምራለሁ ማለት ነው። ይሄ እንደዚህ በደንብ ተተዋሃደልኝ የሚለበልበው ከጠፋ እናረጋለሁ። በርበሬ እንትን ቲማቲሜን እጨምራለሁ ማለት ነው። እንደዚህ አሁን ቲማቲሜን ጨምሬያለሁኝ። ይሄን በደንብ አዋህደዋለሁ። ያቸው ቆንጆ ሆኖልኛል። እሳቴን ቀነስ ታረገውና ለ3 ደቂቃ ያክል ተወዋለሁ ማለት ነው። ለ3 ደቂቃ ያክል። እሺ ከ3 ደቂቃ በኋላ ተመልሰናል። እንደምታዩት ጭፍጭፍ እያለችልን ነው። እዛ ይሄን በታረግና ያዘጋጀሁት ቅመም አለኝ። ቅመሜን እጨምራለሁ ማለት ነው። ቁንዶ በርበሬ፣ ቃሪያ፣ ጨው፣ ማጂ እጨምራለሁ። አሁን አብራችሁኝ የምታዩት ይሆናል ማለት ነው። ስጋ እንደምታዩት ይሄው ቁንዶ በርበሬና ማጂ አለኝ። አንድ ላይ ነው የምጨምረው። ከዛ ይሄንን በደንብ አዋህደዋለሁኝ። ማጂ 2 ስላረኩኝ ጨው ብዙም አይፈጅብኝም። በትንሿ ነው የማደርገው ጨው ማለት ነው። እንደምታዩት ጨው ይቻት እዚህ ጋር ብን አድርጌያለሁኝ። ምክንያቱም ማጂ ስላረኩኝ ጨው እንዳይበዛብኝ ማለት ነው። በነገራችን ላይ ማጂ ስናረግ ጨው በጣም ይወጣብናል እና ወይንም ከማጁ መቀነስ አለብን ወይንም ደግሞ ከጨው መቀነስ አለብን ማለት ነው። እና ይሄን እንደዚህ በደንብ ካዋሃድኩት ትንሽዬ ውሃ ጠብ አደርጋለሁ። ብዙም አልጨምርም። ሩብ ኩባያ ማለት ነው። ሩብ ብርጭቆ እጨምራለሁ። ከዛ እሳቴን እቀንሰዋለሁ። ለትንሽ ደቂቃ እገጥመዋለሁ። እንደምታዩት እዚህ ጋር ችክችክ እያለችልኝ ነው። ትንሽ ቂጥ ይዞብኛል። ትንሽዬ ውሃ አረጋለሁ። ያዘጋጀሁት ለብ ያለ ውሃ አለኝ። ትንሽ ጠብ እያረው እንደዚህ አዋህደዋለሁ ማለት ነው። ውሃዬን ከጨመርኩኝ ለ10 ደቂቃ ችክችክ እንድትልልኝ እገጥመዋለሁ ማለት ነው። የጨውን እንትን ቀምስና ከዛ መኮሮናይን እጨምራለሁ ማለት ነው። እሺ አሁን እዚህ ጋር እንደምታዩት እዚህ ጋር ችክችክ እያለችልኝ ነው። አሁን ምንድን ነው የሚቀር? መጨረሻ ላይ ቃሪያዬን ነው የማስገባው። ቃሪያዬን አስገባለሁኝ። የጨውንም እንትን ቀምሼ ቆንጆ ሆኖልኛል። ቆንጆ ክሽና ሆኗል። እዚህ ጋር እንደምታዩት ቃሪያዬን እጨምራለሁ።
እሺ አሁን መኮሮናዬን ነው የምጨምረው ማለት ነው። እንግዲህ ቅድም ያጠለልኩትን መኮሮና ነው የማሳያችሁ። ቆንጆ ሆኖ በስሎልኛል። እንግዲህ እዚህ ጋር መኮሮናዬን እየጨመርኩ ነው። የሚበቃኝን ያክል እጨምራለሁ ማለት ነው። አሁን ይበቃኛል። ይሄን እንደዚህ በደንብ አዋህደዋለሁኝ። እንግዲህ እንደምታዩት አታመልኩ ለራሱ በጣም ቆንጆና አሪፍ የሆነ የመኮረና አሰራር ነው። በዚህ ጠሪቅ ብትሰሩ በጣም አሪፍ ነው። በጣም የሚጣፍጥ ማለት ነው። እንደ ኢትዮጵያ አድርጋችሁ መስራት ትችላላችሁ፣ በርበሬ ካላችሁ። አሁን ይሄንን እንደዚህ በደንብ አዋህደዋለሁኝ። እና አሁን ደግሞ እንደዚህ ትንሽ ይጨምርበታለሁ። በጣም እንትኑ ስለበዛብኝ ማለት ነው። በደንብ እንደዚህ አዋህደዋለሁኝ። ከዛ እንደምታዩት በጣም አሪፍና ቆንጆ የሆነ የመኮሮና አሰራር ነው። ለአንድ 5 ደቂቃ እገጥመዋለሁ ማለት ነው። እሳቱን ቅንስ ሳረግና ለአንድ 5 ደቂቃ ግጥም አረገዋለሁ እና ቆንጆ የመኮሮና አሰራር ነው። ስናቀርብ ደግሞ የምናሳያችሁ ይሆናል ማለት ነው። ውድ ቤተሰቦቻችን ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱን። እኛ የስደት እህቶቻችሁ ነን ማለት ነው። እቺን በዚህ መልኩ ጨርሰን ይሄው ልንበላ ነው ማለት ነው። ሚያካሚ መኮሮና እንበሬዳ ወላሂ ሚያ ذلك يلا واو 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 ما شاء الله تبارك الله. تعال يلا تعال يلا نجاة. كيف هذا مكرونة؟ دوقي يلا. حلو ولا مو حلو؟ دوقي. انت يا هذا لبن يلا. حلو. بسم الله الرحمن الرحيم. ايوه انا سبت الموت لبن انت تقول ليش محتاجه. واو صح. واو كده لايك مع صورة. قولي لايك، قولوا لايك. حطي هنا.